አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። እና ውዶቼ ዛሬ ደግሞ የሰማሁት በጣም የሚያሳዝንና አስተማሪ የሆነ ታሪክ ነው ብዬ ነው ይዤ የመጣሁት። እንደገና ደግሞ ሲቀጥልም ባለ ታሪኩ ይሄንን ምን ትይኛለሽ ምናምን አለኝ። እኔ ግን እምለው ጠፋብኝ ማለት ነው። ይሄ ታሪክ ለዚህ የሚሆን ነገር የለኝም፣ ግን እኔ ምንም እምልህ የለኝም ስለው ማለት ነው ዩቱብ አለሽ አይደለ? ዩቱብ ላይ ልቀቂውና ሼር አድርጊልኝ፣ ኮሜንት አነባለሁኝ። ምናልባት ኮሜንቶች የሚሰጡኝ ሀሳብና አስተያየት ካለ እስኪ ከዛ ላይ ምናምን ነው ያለኝ። እሱ ምንድን ነው ታሪኩ እንዲህ ይጀምራል። አንድ የሚወዳት ልጅ ነበረች። የሚወድባት ምክንያት መጀመሪያ ሲጀምሩ እህትና ወንድም ሆነው ነው የሚኖሩት ማለት ነው። እንደ እህትና እንደ ወንድም ተያይተው ማለት ነው። እና እንደዚህ ሲኖሩ አንድ ቀን እሱ ስሜቱ ተቀይሮ እሷን በፍቅር ይፈልጋታል። እሷ ደግሞ በፍጹም እህት እና ወንድም እንጂ ከዛ ውጪ ምንም ስሜት እንደሌላትና ምንም ለሱ ምንም ቦታ እንደሌላት ነገረችውና ድጋሚ ይህንን ቃላት ካነሳባት ወንድምና እህትነቱ ራሱ እንደሚቀር አስጠንቅቃ ነገረችው ማለት ነው። እና በዛ ተነሳስቶ ማለት ነው በጣም ፍቅር ውስጥ ነበር። በጣም ይወዳታል፣ በጣም ያፈቅራታል። የወሰደው እርምጃ በጣም የሚያስጠላና የሚያሳዝን ልብ የሚነካ ነው ማለት ነው። በእርግጥ ፍቅር ከባድ ነው፣ ኃያል ነው። ነገር ግን በዚህ ልክ እርምጃ አወሳሰድ በጣም የሚያስጠላና የሚያሳዝን ነው ማለት ነው። ወደ የት ነው የሄደው? ጓደኞቹን ወደ ማማከር ነው። አሁን እኔን እንዳማከረኝ ጓደኞቹን አማከራቸው ማለት ነው። ምነው መጀመሪያ አማክሮ ቢሆን ብዬ ተመኘውኝ። ነገር ግን ጓደኞቹን ያማከራቸው፣ የወንድ ጓደኞቹን። ከዛ ሲያማከራቸው ምንድነው ያሉት? እባክህ አትጨናነቅ፣ እሷ እንደዚህ ካለች ሂድና ወደ ሌላ ቦታ ማለት ነው ጠንቋይ ምናምን ቦታ ሂድና መስተፋቅር አድርግባት ነው ያሉት ማለት ነው። እና እሷም ደግሞ የቢሮ ሰራተኛ ናት። አዲስ አበባ ነው ሁለቱም የሚኖሩት። ከዛ ቢሮዋ ሄደና የሆነ ሻሽ ነገር ይዘህናለው ማለት ነው ጠንቋዩ ቤት ሂዶ። እዛ ሲሄድ በጣም ውስጤ በቃ ከፈጣሪ የርቄ ውስጤን ለሰይጣን እያስገዛሁ እንደሆነ ምናምን እየነገረኝ ነበር ነው ያለው። ነገር ግን በጣም ስለምወዳት እሷን ከሌላ ወንድ ጋር ማየት ለእኔ ሞት ስለሆነ ብቻ ገባሁኝና ጠንቋዩን ስጠይቀው ጭስ የበዛበት ነው፣ በጣም የሚያስጠላ ነው አለ። ገባሁኝ አለ። ስገባ ምንድነው ያለኝ አለ። ብዙ ብር ጠየቀው። ያንን ብር ከፈለ። አሁን እቺ ልጅ አንተን ልትታዘዝህ እንጂ ከልቧ ልታፈቅረህ አትችልም አለኝ አለ። እንግዲህ ተመልከቱ ማለት ነው። እና አንዳንዴ ግን በጣም ያሳዝናል ማለት ነው። እንደዛ ሲለኝ አለ ብቻ ለኔ ትታዘዝ፣ ብቻ ለኔ ትሁን፣ ሌላ ሰው አይውሰዳትና ያረከውን አድርገህ ለኔ አድርጋት ስለዋለ ሂድና ከቢሮውም ሆነ የትም በምትገናኙበት ቦታ የራሷን የሆነ ወዝ የራሷን የሆነ ነገር አምጣለኝ አለ። ሄደ። ይገርማቸዋል። የራሷን ቢሮ ነበረ። ቢሮ ላይ ሄድኩና ሂጃቧን ነው ያያስኩት አለ። ሂጃቧን ያያስኩት እንደ እህትና እንደ ወንድም ይዋደዳሉ። እንደ ማንኛውም እንግዲህ እናንተ ወንድሜ ወይም እህቴ ጓደኛዬ ብላችሁ የምታስቡት ሰው የእናንተን ሂጃብ ወይም የእናንተን ነገር ቢወስድ ምንም አይመስላችሁም። እና እሷም እንደዛ ነው የመሰላት። ሂጃቧን አንገቱ ላይ አድርጎ ሲሄድ ጸጥ ነው ያለችው ማለት ነው። እና ያን ሂጃብ ይዞ ሲሄድ ረስቶት ነው ብላ ጸጥ አለችው ማለት ነው። እና እሷም ወደ ቤቷ ሄደች፣ እሱም ወደ ቤቱ ሄደ። በሁለተኛው ቀን ምንድነው ያደረገው? እዛ ጠንቋይ ቤት ያንን ሂጃብ ይዞ ሄደ ማለት ነው። እና በዛ በሂጃብ እንግዲህ የጠንቋይ ስራ አንዳንዴ ለፈተና ስለሆነ እዚህ ምድር ያለ የሚያመጣቸው አንዳንዴ ያው እኛም በሃይማኖታችን ጠንካራ ካልሆንና ካልተጠነቀቅ ይሰራል ማለት ነው። ሙሉ ለሙሉ ካላህ መንገድ ከወጣን ነው ይሄንንም የሚሰራላቸው። አላህ ካላህ መንገድ የማንወጣ አላህ ያድርገን። ያ ነገር ተሰራ። ይሄንን ካረክ ከ24 ሰዓት በኋላ እሷ ሙሉ ለሙሉ አንተ በፊት የምትላትን
እሷ ትልሃለች። አንተ የምትወዳትን ያክል የበፊቱን ከዛም በላይ እሷ አንተን ትሆናለች። አንተ ደግሞ በቃ እሷን ብሎ ያንን እንትን ሰጠው ማለት ነው። እና የሚጠጣ ነው ከሻሂ ጋር ነው አጠጣት ያለው ማለት ነው። ከሻሂ ጋር አጠጣዋት አለ። ሆቴል ተገናኙ። ሻይ ቤት እንግባ ምናምን አልኳት አለ። ገቡ። ያን ነገር አጠጣት ማለት ነው በሻሂ ጨምሮ። ከዛ እሱን ከጠጣች በኋላ ከ24 ሰዓት በኋላ እየጠበቅኩኝ ነበር አለ። እና ውዶችዬ ያንን ሻሂ ላይ አድርጎ መድኃኒቱን ከሰጣት በኋላ ከ24 ሰዓት በኋላ ሲጠብቅ የነበረው ነገር ተሳካለት እና ራሷ ደውለች አለ። ራሷ ደውላ ስትነግረው ምንድን ነው ያለችው? እኔ እንጃ ምን እንደሆንኩ አላቅም፣ ምን እንደነካኝ አላቅም። ብቻ ዛሬ ስላንተ በጣም ሳስብ ነው የዋልኩት። ምን ይሆን ምክንያቱ? ምን ይሆን ነገሩ? ምን ሆኜ ነው? ቆይ አዝነህብኛል እንዴ? እኔ እናንተ እኮ ወንድምና እህት ነን። ባልኩህ ነገር አዝነህብኛል እንዴ ምናምን ስትለው አይ አላዘንኩብሽም። ሲጀመር እኔ በወድሽም ባፈቅርሽም ወንድምና እህትነቱ ይበልጥብኛል። ችግር የለውም። ስለዚህ ደግሞ ለእኔ ከምንም በላይ አንቺ ከኔ ያለመራቅሽና እህቴ ሆነሽ መቀጠልሽ ራሱ በቂ ነው ብዬ ከወንጀል ላይ ወንጀል ማለት ነው። አስባችሁታል? ከሰራው ሳያንሰው የሚጨምረው ውሸት በጣም ያሳዝናል። እና እንደዛ አላት። እንደዛ ሲላት እሷም በቃ ከእንግዲህ በኋላ አንተ ያልከኝን አረጋለሁ፣ አንተ ያልከኝን እታዘዛለሁኝ። በቃ አንተ ለእኔ የፍቅር ስሜት ካለህ ከኔ በላይ ከእህትነት በላይ የፍቅር ስሜት ካለህ እኔም ለአንተ የፍቅር ስሜት ይኖረኛል እና እባክህን ይቅርታ ያንን ስለተናገርኩና እኔም ፍቅረኛ የሆነ እንድትቀጥል ፈልጋለሁ አለችው ማለት ነው። እና ከዛ ውዶች ይሄንን አለችው። ይሄንን ስትለው ያው እሱም ያን ያክል ወጪ አውጥቶ ያን ያክል የሰይጣናዊ ቦታ ሄዶ ያደረገው እሱ እስከሆነ ድረስ ያው መደሰት እንጂ ሌላ ምንም እንትን ስለሌለው በሰዓቱ ሰይጣንም በውስጡ ስላለም ደስ ያለው እሺ በቃ ምናምን አላት። ከዛን ጊዜ ጀምራ ማለት ነው እሱን መጠጋት ጀመረች ማለት ነው። በቃ መውደድ እሱን ካለሱ ህይወት እንደሌላት ካለሱ በቃ ልፈትናት ወላ ሀታ አለ ልፈትናት እንኳን አንቺ አሁን እኔና አንቺ ብንለያይስ ምናምን ስላት አለ እንዴ እኔ ሞታለሁኝ፣ እኔ በጣም ነው የምወድህ፣ አንተን አጥቼ መኖር አልችልም። ምን ነክቶ እኔ የዛኔ እህትና ወንድም ነን ብዬ ያልኩህ ምናምን ብላ በቃ በጣም እንትን ስትል አሁን እሱ ውስጤን በጣም እየተሰማው በጣም እየጸጸተኝ የማረገው ግራ ገባኝ አለ። በጣም ነው የምታሳዝነኝ። አንዳንዴ እንደዚህ ሳረገው ሳያተራ አንዳንዴ ፈጣሪ ብሎስ ይሄ ነገር ቢነሳላት ምን ሊውጠኝ ነው? እንዴት ሊሆን ነው ብዬ አስባለሁኝ። እና ደግሞ እሱ አሁን በጣም እየወደደችኝ ስትመጣ እየወደደችኝ እንትን ስትላለ አሁን እኔ ምን ተሰማኛለ? በቃ
ፍቅሬ እየወጣልኝ ሁሉ እልክ ይዞኝ ነው ወይስ ከምል ሁሉ የድሮ ፍቅሬ እየጠፋ ሄዳል። አሁን መልሶ የት ይሄዳል? አደረገው ሸይጣን ማነው ሸይጣን እንበለው ጠንቋይ ጋር ሄደ። እዛ ጠንቋይ ጋር ሲሄድ ምንድነው ያለው? ይሄን ነገር መተው አትችልም ወይ? ይሄን ነገር መፍታት አትችልም ወይ ብሎ ሲነግረው እኔ መፍታት እችላለሁ፣ ግን በፈታውም ነገርዮ ወደ አንተ እንዲገለበጥ ትፈልጋለህ ወይ? ልብ አንዴ ከልብ ከወጣል ከልብ ወጥቷል ነው። ልቧ ደግሞ የእሷን ልብ ወደ የት ነው ብቻ አላኋለም እንደዛ ላይ በጥቅሉ አንተም እሷም ላይ ጉዳት ይደርሳል። አእምሮዋ መቼም ትክክል አይመጣም። ስለዚህ ባለችበት ብታገለግልህ ይሻላል የሚል መልስ ነው የሰጠኝ አለ። አላህ ወደ ራሷ መልሷት እሱንም የስራውን አላህ ይስጠው። እኔ እንደዛ ነው ያልኩት ልጁን። ነገር ግን እሷ በጣም ታሳዝነኛለች። አንዳንዴ ውዶችዬ ሚዲያ ላይ እየገባን እኔ አሁን ነው የገባኝ ሚዲያ ላይ እየወጡ ለወንድ ልጅ ህይወታቸውን እስከሚሰጡ ድረስ ወዳለሁ አፈቅራለሁ እያሉ የሚያለቅሱት ለካ ወደው አይደለም ሴቶቻችን ማለት ነው። እና ወንዶች እባካችሁ 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 የእውነት ማለት ነው ሴት ልጅ ላለመለመን ሴት ልጅ ደግሞ ላለመለማመጥ እያላችሁ የሴት ልጅ ስም ለማጥፋት እያላችሁ ይሄ ጥጋብ ነው የእውነት ማለት ነው። ራሷ ትለምነኝ የሚሉ ወንዶች አሉና እንደዚህ አታድርጉ ማለት ነው። ለካ እኔ በፊት እውነት በእህቶቼ ላይ በጣም እፈርድ ነበር። ቲክቶክ ላይ በየዩቱብ አይታችኋል። ራሷንም በቅርቡ ያጠፋች ሴት አለች። ነገር ግን ወደው አይደለም ለካ ይሄ ሁሉ እየተሰራ ያለው በሴት ልጅ ላይ ግፍ። ወንዶች የምትሰሩት ስራ እኔ ሁላችሁንም ማለት አልችልም። ብዙ ጨዋ ወንዶች አላችሁ። ግን ወላይ እንደዚህ ስለኝ ልጁን በጣም የማቀው ልጅ ነው፣ የማከብረው ልጅ ነው። እንደዚህ ይሆናል ብዬ ያልጠበቅኩት ልጅ ነውና እዚህ ቦታ ላይ ሲገኝ ባልሰማሁት ብዬ ነው የተመኘሁት ማለት ነውና በጣም ነው የደነገጥኩና ያሳዘነችኝ እሷ ማለት ነውና ልጅቷንም ባላቃት በጣም አሳዝናኛለች ማለት ነውና አሁን እሷ በዚህ ውስጥ ሆና እሱን በጣም ተወደዋለች። እሱ ደግሞ ቤተሰቦቿ ሁሉ እንዴ ወንድ ልጅ እኮ ቀርባ አታውቅም፣ እንዴት አንተን ልትቀርብ ቻለች እያሉ በጣም ይገርማቸዋል አለ። በጣም ይወዱኛል አለ። እሷን በጣም በቃ ለእኔ ካላት ሁሉ ጥሩ ነገር ከሚያሳዩኝ ሁሉ አለ እኔ በጸጸት ልሞት ነው አለ። አዎ በጣም በጸጸት መሞት የሚገባ ሰው ነህ። እኔ የምልህ እንደኔ አስተሳሰብ አስተያየት የምሰጥህ ያንን ጠንቋይ ቤት ሄድ ያለህን ጓደኛህን አስወግደው። የእውነት ማለት ነው ህይወትን ያበላሸው የእሷንም ህይወት ያበላሸው ሰው እሱ ነው ማለት ነው። እና ሲቀጥል ደግሞ አንዳንዴ ጓደኛ ምረጡ የሚባለው ለካ እኔ በዚህ ታሪክ ብዙ ነገር ነው የተማርኩበትና ብዙ ነገር ነው የወሰድኩበትኝ። አንተ ልቀቂው ባትለኝም እኔ መልቀቄ በጣም ጥሩ ነው ማለት ነውና እሱም ግን ልቀቂውና ኮሜንት ላይ አስተያየት ይስጡኝ ነው ያለው። እኔ ጥሩ መልስ አልሰጠሁትም ነበር፣ በሰዓቱ ተናድጄ ነበር። ማለት ከልጁ የምጠብቀው ነገር ይህ አልነበረም እና በጣም ተናድጄ ነበርና እኔ የሰጠሁት መልስ የለም። ዩቱብ ላይ ግን ልቀቂው ብሎኝ የሱን ፍቃድ አግኝቼ ነው የለቀኩትኝ ማለት ነው። እና ልጁም ያየዋል። ንገሩት፣ ምከሩት። ነገር ግን ሴቶችዬ በተቻለ መጠን እንጠንቀቅ። ሴት ልጅ እና ወንድ ልጅ የእናትና የአባት ልጅ ካልሆነ በስተቀር እህትና ወንድም ብሎ ነገር የለም። ቀረቤታችሁን በልክ አድርጉ። ታሞ ተመሟቀቅ አስቀድሞ መጠንቀቅ ነው የሚባለው። በተቻለ መጠን አላህ ይጠብቀን ማለት ነው። እኔ በጣም ነው ያዘንኩትኝ በዚህ ታሪክ፣ በጣም ነው የሚያሳዝነው። አልሙሄም እሱ ያለው በቃ እንደተጸጸተና በጣም እንደተናደደ የሚያረገው ነገር እንደጠፋው በራሱ ጥፋት እሷን እንደዚህ በማድረጉ ቢጸጸትም ግን መጨረሻ ላይ መድኃኒት አላገኘም ማለት ነው። እሱ ደስተኛ ሆናለሁ ጤነኛ ሆናለሁ ብሎ ነበር ይሄን ነገር ያረገው። ነገር ግን እና ውዶችዬ ደስታውን ነው ያጣው የባሰ ማለት ነው። ቁጭት ውስጥ ነው የገባው፣ ንዴት ውስጥ ነው የገባው፣ የባሰ ችግር የማይወጣው ችግር ውስጥ ነው የገባው። እና ከዚህ እየተማርን ራሳችንንም አላህም ይጠብቀን፣ ራሳችንንም እንጠብቅ ማለት ነው። እና ወንድሜ ያው እንግዲህ ጠንቋዩ ወደ አንተ ካዞረው የጠንቋዩን ትተህ ፈጣሪ ራሱ ወደ አንተ አዙሮ የስራህን ይስጥ ነው የምልህ። እውነት ሌላ ልልህም እኔ ላንተ ምንም ርህራሄና እዝነት ባለው መልኩ የምሰጥ አስተያየት የለኝም። ከሷ ወደ አንተ አዙሮ አላህ የስራህን ይስጥህ ነው የምልህ እንጂ
ወደ ራስህ ይመልስህ አልልህም ማለት ነው። መጀመሪያ ስኬድ ነው የሞትከው። አላህ እንግዲህ የስራህን ይስጥህ ነው ምልህ። እኔ በጣም ማከብርህ ሰው ነበርክና እኔ በጣም ነው የገረመኝ ዛሬ ይሄንን ስትነግረኝ። እና ለማንኛውም እናንተም ያላችሁን አስተያየት ያላችሁን እንትን ስጡት። እንግዲህ እኔ የተቻለኝም በውስጥም በዚህም የሰጠሁት መልስ ይህንን ነው ማለት ነው። ሲቀጥል ደግሞ ጓደኛ እንምረጥ ማለት ነው። ሴቶችዬ አላህ ይጠብቀን። እኔ አሁን በቃ ሚዲያ ላይ የወጡ ትልቅ ትምህርት የሆነኝ እነዛ ላይ የምፈርደውን ፍርድ ነው የተጸጸኩበት ማለት ነው ለካ። እና የዛሬው ታሪክ ይህን ይመስላል እላችኋለሁኝ። በጣም የሚያሳዝን በጣም የሚደብር ታሪክ ነው እና አስተማሪም ነው፣ ግን በጣም ብዙ ሰው ይማርበታል ማለት ነው። እኛ ከዚህ እንማር የእውነት ማለት ነው። ሴቶች ልብ እንግዛ። እንግዲህ ፈጣሪ እየሰጠንን ከፈጣሪያችን እንጂ በእኛ የሚሆን ነገር የለም ማለት ነው። ሁሉም ነገር ገደብ ሲኖረው ጥሩ ነው። ቀረቤታችንም እህትና ወንድምን ቢባልም ቀረቤታችንን በልክ አድርገን አላህ ከክፉ ነገር ሁሉ ይጠብቀን ማለት ነው። እኔ ከዚህ ታሪክ የተማርኩት ነገር ቢኖር በቃ ዘመኑ በጣም የተበላሸና በጣም የሚያሳዝን ጠንቋይ የበዛበት ደግሞ ፈጣሪ ለፈተና እስካመጣቸው ድረስ ደግሞ እነሱ ይሰራላቸዋል። ምክንያቱም እኛን ሲፈትን ፈጣሪ እቺ ልጅ እንደዚህ ተሰራባት ማለት በዚሁ ትቀጥላለች ማለት አይደለም። አንድ ቀን ወደ ፈጣሪዋ ተመልሳ ፈጣሪዋን ያስታወሰች ቀን አላህ ይፈርጃታል ብዬ አስባለሁ። አላህ ይፈርጃት። አሁን ግን ወደ ፈጣሪዋ ራሱ ልትሄድ ስትል ክርስቲያን ናቸው በነገራችን ላይ። ወደ ቤተ ክርስቲያን ወደ እንትን ልትሄድ ስትል ግን እየከለከላት ነው ማለት ነው። ያ ምንድነው የሚከለክላት? አትሂጂ፣ ይሄ ጉድ ይወጣብኛል እና ደግሜ አጣታለሁ ድጋሚ ከዳነች። ሲቀጥል ደግሞ ወደ አንተ ይመለስልብሃል ስለተባለ አሁንም ራስ ወዳድነቱ ነው እና ውዶችዬ፣ አሁንም ልጁ ራስ ወዳድ ነው። ራስን ወዳድነቱን አልተወም። አሁን ወደ ሃይማኖት ቦታ ከልክያታለሁ። ለምን አለ? ጠንቋይ ሄዶ ሲጠይቀው ወደ አንተ ይመለስብሃል፣ ወደ አንተ ይመጣብሃል። ወደ አንተ ስለሚመለስ አሁን እሷን ባዲናትም የሷ ልብ ምንድነው የሚለው? ብቻ አንተን የምትታዘዝህ እኛ በሰጠናት መድኃኒት እንጂ በውስጡ አንተ የለህም፣ በልቡ አንተ የለህም። ስለዚህ እሷ እየተገዛች ያለችው እነሱ በሰጧት ሰይጣናዊ መንገድ ማለት ነው። ለሰይጣን ተገዝተዋል፣ ለሰይጣን አሰልፈው ሰጥተዋታል። ይሄ ደግሞ የእሷም ድክመት ነው። መጀመሪያ ላይ አላህ ይጠብቀንና ሁላችንም ደካማ ነን። ነገር ግን አሁንም ራስ ወዳድነህ ነው ምልህ። ይሄን ራሱ ስትል ቢያንስ አሁንም ርህራሄ ቢኖርህና እዝነት ቢኖርህ ወደ እኔ ቢመለስም ብለህ እሷን እንደምንም ብለህ የሃይማኖት ቦታ ወስደህ ብታድናት እሷ ብትድን ጥሩ ነበረ እልሃለሁኝ። ለማንኛውም አላህ ሁላችንን ወደ ቀልባችን ይመልሰን። ከክፉ ሰው አላህ ይጠብቀን፣ ከመጥፎ ነገር አላህ ይጠብቀን ማለት ነው። ማንም ሰው ራሱን ጠብቆ የሚድን ሰው የለም። በተለይ በአሁኑ ሰዓት ሁላችሁም ተጠንቀቁ። እውነት እኔ አንዳንዴ ማለት ነው ሚዲያ ላይ በሚለቀቀው ፎቶ በምናምን እያሉ ሲያወሩ ውሸት ይመስለኝ ነበርና ለካ እውነት ነው። የዛሬው ታሪክ ይሄን ይመስላል ውዶቼ።